ራስን አረጋጋ እኮ ራሴን አረጋጋለሁ። ችግር የለውም። የለችም አይደል? ስራ ላይ ሲጀምር ሄርሜላ ኤፍሬም ልቀቀኝ ና ደብረ ማትረጋጉ የተኛ ልጅ አበት በጣም እንዴ ኖርማል ምንድነው? እሺ ነው ምን ውስጥ ነው እንዴ ደበቅናት እኮ የለችም አይደል እንዴ? ደብረ ሰው መሰሙ እንዳለች ሰምቻለሁ። እሺ በሰማ ምንድነው? አንተ የሰው ወሬ ሁሉ እያዳመጥክ ምንድነው? ራስህን ትምጥረው ሄደም ተቆለፈ ይባላል ተቆለፈ ሩታ ታለች ማንም የለም እኮ እሺ ነው ተቆለፈ ተከፈተና ሩታ አረ ቤት አበጡት ጎረቤት እየበጠበጥክ ነው አብርሃም እኮ እሺ ተከፈተልኝ ታዲያ ሄርሜላ እዚህ ውስጥ ምን ትሰራለች እንዴ? እኮ ምንም አትሰራም አይደለም አንዴ ነው እዚህ ቤት ታዲያ ሩታ ታለችው እኮ ተከፈተልኝ ታለች አንዴ ነው የምትተኛው ከፋጆ ሩታ ባሩን ከፋጆ ተረጋጋበት አብርሃም ራስን አረጋጋ መጀመሪያ ሄርሜላ እዚህ ቤት ትሰራለች እሺ ምን ትሰራለች እሷ በረመዝጋት ነው ማዝጋት አትወረን እንዴ እንዴ ለምን ትዘጋለች ምን ችግር አለው እኮ እሺ ተከፈተልና ምን ችግር አለው በቃ ተከፈተው ባሩን ከፋጆ እንዴ እንዳረጋቸው ደግሞ ተናግሮኛል በመጀመሪያ ደረጃ ተረጋጋ ራስን አረጋጋ ዝም ብለህ እናት ከፋጆ በሩን ጎረቤት እየበጠበጥክ ሩታ በሩን በከፍት ይሻልሻል። አረ በሩ ተገለጥሏል አብራራ እኮ ገለጥሏል ኤፍሬም ከምገለጥለው አስከፍታቱ ነው እንዴ ተረጋግቶ እኮ ተረጋግቼ ያለው ነው ተረጋጋው አስከፍተን እኮ ታኝታ ነው የሚሆነው ረጋ እንዴ ሁሉ ስለም እኮ ነው ተኛለች እንዴ ተያታ አስከፍታት ና ጥራት ማስከፍታት ኤፍሬም ቶሎ በል ለምን ዝም ማለት አስፈለገ ለምን የሁሉ ያንኳኳን ዝም ማለት አስፈለገ ሲፈት ነበሩ ሩታ በሩ ልክፈችው ያልኩሽ ነው ሩታ በሩን ልከፍት ይሻልሻል እንደዚህ ቸኮለ ምንም የምታመጣው ነገር የለም በመረጋጋት አራ ለምንድን ነው እንደዚህ የምትሆነው እንዴ? ማንም የለም እኮ አልኩህ ለብረስ ሰው ላታምኑ ነው አንተ ሰው ላታምኑ እዛ ውስጥ ይቀራል እዛ ውስጥ ይደበቃል እና ወደጋር ሰው ሩታ በሩን ክፈች እያልኩህ ነው ክፈችልን በሩን አብራን ተረጋጋ ቤት ነው እኮ አስከፍታለሁ ተኝታ ነው የሚሆነው ሩታ ተረጋጋ ተኝታ ነው የሚሆነው እሺ ተኝታ ቆና ካሜራው ደግሞ አጥፋ እኮ በር አስከፍት በቃ ሩታ አንዴ ሩታ ክፈችልን አንዴ በሩን ቶሎ በይ ኧረ ተረጋጋ አብራን ምንድነው እንደዚህ የሚያደርገው እንዴ ኤርሜላ እዚህ ምን ትሰራለች? ሩታ ቤት ኤፍሬም ሁሉንም ነገር እያየሁኝ ነው ያለሁት። ምን ትሰራለች? ከአቤል ጋር ቀንም ተገናኝታችሁ ነበር። አሹፈበት ነው የሄደው። እሷ ጠፍታ በዚህ ልክ አንተ እንደዚህ የምታሹፍበት ምንም አይነት ምክንያት አይኖርም። አንተ ጋር የሆነ ነገር ከሌለ ማለት እንዳለች ነው የፈለግከው። አሁን ኤፍሬም ካንተ ጋር እንትን ማለት አልፈልግም። አስከፍትልኝ በሩን እኮ ተረጋጋ። እመጣለሁ እኮ በሩን አስከፍትልኝ። እኔ ያ ሁሉ ነገር ተጨነቀ እያየ ያ ሁሉ ነገር ደብሮኝ እያየ አቤላን ጠርተህ እንዴት ነው እየቀለድክበት? ከዳኒ ጋር እንዴት ነው ሙድ እያያዛችሁ ነበር? አንድ ቀልድ ያስፈልጋል። ምንድን ስለምንድን ነው የምትቀልደው? እኔ ላይ ነው እንዴ ሙድ የምትይዙት? ማን አቤል ላይ ነው ሙድ ያዘው? አንተ ላይ ነው እንጂ እኔ ላይ ሙድ እያያዛችሁ ሁሉ ቪዲዮውን እኮ አይቼዋለሁ። ከአንተ ጋር እኮ ጨረስኩኝ። ከአንተ ጋር እኮ አላገኘኋትም እንጂ ጨረስኩኝ። በቃ በሩን ክፈችው አሁን። አረ ልከነጥል ነው ወራ ልስተኝቷል። ተረጋጋ ወይ ሰውዬ ታፈርኩኝ ያማል አኮ ዳዝም ብሎ ሰው መንቀብ ይዘውታል። አይገባና ማውጣ ምን ፈለጋ ነው ተቀውጠው በዚህ በሬ ልሰብሮ ነው። እሺ አሁን የቀረበ ቦታ ካለ ኤርሜላ እዚህ ያለች ብሎ ነው የመጣው። ቃናት እንዴት ሰው እዚህ ይደብቃል? ደግሞ ምን ልታረግ ነው የቤት ማስቀመጣት ብዬ አይ ባብራ ሁሌ የሰው ወሬ እየሰማክ ህይወትህን ለምን እንደምትበጠብጥ ነው ግራ ቢገባኝ። ለምን የመጣው በሰው ወሬ እስካሁን አልተገኘችም እንዴ? ይሄ ቆንጆ ነው። እንደዚህ እኮ መልፋት አይነበረም። አንተ ለፖሊስ ብታሳውቅ ሁሉም ነገር ፖሊስ ይፈታው ነው። አፈጥኝ አይሄድ ሰብኛል ተከ ዘሞ ብላ ተባበ ተደወለው ተከራክኝ ነው ፈልጋት እዚህ ጣራ ላይ ተከራክኝ ነው ድብና አርጌ ነው ተከራክኝ ማንተ ድሮስ አሁንም ያንተ ድሮን እንደሚሰማ አይደብርም? አሁንም እንዳንተ አይነት ምናምን ነገር ነው። አብራም ልፈልግ ነበር የመጣው ይፈልግ ቤት ውስጥ ቁም ሳጥን ውስጥ ደብቅ ያፈለው ገብተህ ሁሉም ነገር ውስጥ ይፈልግ ወይ ያቻ ሸልጉሊት ኤርሚላ መስላት ነው። የግራ ኩል ተቀምጠ
ደህና ነህ ግን? የቀረቡት እሺ ነው ያልኳቸው። አሁንም የጥያቄ ነው የምጠይቀን መልሰህ አብራር ደጋግመህ ላይ የምትቀልደው ነገር አቁም እያልኩ ነው። ደጋግመህ ነው እንጣላለን። እኔ እናንተ መጨረሻ እኮ እንጣላለን። እየከለከለ ያለው ገባ። ቀንም አቤልን አግኝተው ምን ያህል ሙድ ስትይዝ እንደነበር አይቻለሁኝ። እሱ አቤል ላይ ነው አንተ ላይ አይደለም ያው ነው በቃ። እሷ በመጥፋቷ ነው አይደል ሙድ እያስከ ነበረው። እኛ አናውቅም እንኳን አብረን እንዴት ምን ነው ማለት ነው? ይሄን በመጥፋቷ እኛ ምንም የምናውቀው ነገር የለም እንኳን። ሲቀጥል ደግሞ ዝም ብለህ ዘው ብለህ የሰው ብር አትቀጥቅጥ። እሺ ገባኝ። ሲጀመር እሷ ምንድናትና ነው እዚህ ቤት ለምን ነው ብር ሁሉ ስናንኳ እኮ ለምን ያስከፍልሽው? ምን አገባ? መብቴ ነው። ምን ይሰራሽ ነው? ለአንተ ማስረዳት አይጠበቅብኝም ምን እንደምሰራ። በተደጋጋሚ እያንኳኳን ነበር አይደል? እና ታዲያ ሰምቻለሁ። ምንድነው እሷን እንደ እንትን እንዳለ ሰው ለምንድን ነው ብር የቆየሽበት? ይላል መብቴ። ለምን አይደለም መቆየት ለምን አላድርበትም? ይመለከታል ይመለከታል። አሁንም ቢሆን የሰዎችን ወሬ እየሰማን እኛ ጋር አትምጣ። እኛ ሄርሜላ ምንም ያየንም ምንም ነገር የለም እኮ ካላየህ ታዲያ በዚህ ልክ አንተ ሰው ላይ ማሾፍና አንተን ማለቱ ለምን አስፈለገ? እኔ በዚህ ልክ እየተጨነኩኝ እያየህ ነው አይደለ? ይሄ ሁሉ ነገር ይሁን ካንተ ጋር እኮ ጨረስኩኝ። አላገኘኋትም ብዬ በቃ የለችም አልተገናኘሁም ብዬ እኮ ታዲያ ለምንድን ነው ሙድ የምትይዘው? ምንድን ነው ሙድ የምትይዘው? እኔ በደንብ ነው እንጂ ሙድ ያዝከው። ዛሬ አግኝተዋል ነበር አቤልን? እሺ አገኘሁት። እና ታዲያ ምንድን ነው እያልክ የነበረው? ትክክል ነው እያልክ የነበረው? እንዴማ የራሴ አንዳንዴ ማፍታታት እፈልጋለሁ፣ መቀለድ እፈልጋለሁ። ሁሌ ተጨነቅኩ። ስለዚህ እኔ በተጨነኩበት ነገር ላይ ነው አንተ የምትቀልደው? እኔ ምንም እኮ አስተውለኝ እኮ ግራ ነው እያጋባኝ ያለው አብርሃም። እኔ ምንም የማውቀው ነገር የለም። ስለዚህ እኮ የምታውቀው ነገር ከሌለ አርፈህ በቤት መቀመጥ ነው። ታዲያ በማያገባ ነገር ይሄድክ ምናምን ሰው ላይ እንዴት ነው ሙድ የምትይዘው? እሺ በቃ አርፌ እቀመጣለሁ። እኔ ያማል ከእኔ አይደለም ጭንቅላት አይሰራም። አርፌ እቀመጣለሁ። እኔ ምን ትጠቀማለህ? እኔ በዚህ ልክ እንደዚህ ብሆን እኔ ላንተ የማርክፉ ነኝ እንዴ? እኔ ያንተን ክፋት እመኛለሁ እንዴ? እኔ ያንተን ውድቀት እመኛለሁ እኔ እኮ ምንም ያደረኩት አብርሃም ሄርሜላ እኔ ጋር የለችም። ከአንድም ሁለቴ እኮ ደጋግሜ እኮ በቃ እኔ ጋር የለችም አልከኝ አይደለ? በቃ እኔ ጋር የለችም ካልክ ደግሞ አርፈህ መቀመጥ መቻል ነበረብህ። ገባ? በመጥፋቱ አንተ ሙድ እያስብላል ቪዲዮ እየሰራ ትለቃለህ። ያቤል ነገሩ እንደዚህ አንገበገበ ወይም ደግሞ እሺ አብረን እንፈልጋት ባነር ምናምን እንደተፈለ በጸባይ እኮ ብትጠይቀን እኛ ምን ተባለ? አሁን ቋንቋው ብቻ እየደከምክ ነው። ከፈለክ አፋልጉኝ ከሆነ አብረን እንፈልጋት። ምንድነው ግን እኛ ጋር ደብቃችኋታል ብለህ ግግም አትበል። እኛ ጋር የለም። አሁንም መረጃ ደርሶኝ ነው የመጣሁት። አይደል? በሰዋሪ በሰዋሪ ምናምን አይደለም፣ መረጃ ደርሶኛል እያልኩ ነው። መረጃ ደርሶኛል። መረጃ ያሳዩን ስትለኛ ከእናንተ ነገሩ እንደማይወጣ ነው ጠንቅቄ አውቃለሁ። እየሰማ ያለው አብርሃም የሰው ወሬ ሰምተኛ ጋር አትምጣ። የሰው ልጅ የሆነ ነገር ሳይ እሱ ይምጣ ከኔ ጋር ያጋፍተኝ ምንም አሁን ያጋፍተኝ ምናምን አይደለም። ትክክለኛ ነገር እኮ ነው ሰው የሚያወራው አይደል? እሺ ትክክለኛ ሰው ያወራውን ይምጣ ከኔ ጋር ያወራል። ለምን በድብቅ ያወራል? እንደዚህ አድርጓል እንደዚህ አድርጎ ከሚል ከኔ ጋር ነው ያወራ ፊት ለፊት። እንዴ ምንድነው ፍላጎታችሁ? ምንድነው የምትጠቀሙት? ምን ትጠቀሚያለሽ? ቆይ በዚህ ልክ እንዲሆኑ ነው ወይስ በቀል እየመሰላችሁ ነው ያላችሁት? ይሄ ነገር ነው እየመሰለሽ ያለው ሩታ? ትክክል ነኝ ብለሽ ነው የምታስቢው? ተረጋጋ መጀመሪያ እኮ ትክክል ነኝ ብለሽ ነው የምታስቢው? ምን እናገዘው እንዴ እንፈልጋ ተቀይር ሜዳ እንውጣ ሌላ ቦታ አቤልን እኮ ጠይቄዋለሁ። እሱ ነው አይደል ብዙ ነገር ያለው ከአቤል ጋር በመሆን እንፈልጋለን ማለት ነው። እናግዛችሁ እንርዳችሁ አላችሁ እምቢ አላችሁ። ሲቀጥል ደግሞ አንተ በዚህ ልክ አታስመስል እሺ። ሲጀመር እናንተ ፖሊስ ጣቢያ ወይ እና መልክት ሄደ አይደለም ሲጀመር ማለት ነው። እነሱ ሆን ብለው ነው እንደዚህ አክት የሚያደርጉት እንጂ አሁን ጠርታ ኦልሬዲ ዛሬ ስንተኛ ቀን ሁለተኛ እኔ ዝም ያልኩት የነበረው እስካሁንም ድረስ ነገርኩህ። በቃ ነገ እኮ ለጥያቄ ትፈልጋለህ ትሄዳለህ። ከዛ ያንዳንዱ ነገር ምላሽ ትሰጣለኝ። ችግር የለውም። ገባህ? አዘኘልህ መተህ 30 ጊዜ ከምጠይቀኝ እዛ መልስ እኮ አዘኘልህ። እኔ ወንድሜ ነህ ብዬ ዝም ብዬ ነበረ። ገባህ አይደል? አሁን ግን ከአቅም በላይ ስለሆነ ነገ ጠዋት ትሄድና መልስህን ትሰጣለህ። መግባት ካለበት ትገባለህ። እኔ አንተንም አክብሬ እሷንም አክብሬ ነው ዝም ያልኩት። በቃ አብርሃም አሁን ትክክለኛ እርምጃ ወስደሃል። በቃ እነሱ ራሱ ማለት ነው እና መልከት እያሉ እኔን አክብረው ነው እስካሁንም ዝም ያሉት ማለት ነው እኮ። አሁን አንተ ትክክለኛ ውሳኔ ነው ያደረገው። ፖሊስ መጥቶ እኔና ሩታ ይሰደን እዛ የምናገረው ነገር እናገራለን። ምንድን ነው እንዴ? አሁን ትናገራለህ አልከኝ። እናገራለሁ። አዎ ሁለታችንም ሄደን እንናገራለን። እሱ ብቻ ነው የከሰስከው ወይስ እኔንም ጭምር? ሩታ እኔ ልጅ በመዋላችን ስላለ ይሄንን ልጅ ማንም እንደኔ ነው አውቃለሁ። ይገባል
ያንን ነገር አስቤ ለአንቺ አስቤ ነው እስካሁን ዝም ያልኩት የነበረው እንጂ አንቺን እኮ ነገርኩሽ እኮ ቢያንስ ነገሮች ሲረጋገጥ ተብሎ ራሱ በጥርጣሬ ነው ወጣት አይቀርም። ቤት ከሚበጠበጥ የሆነ ሰው መጥቶ ከሚበጠበጥ ማለት ነው እዛ ሄዳ መልስ ብትሰጠው ይሻለኛል። አንተ ታርፋለህ። ሁለተኛ ነገር ደግሞ በዚህ ናህል ልክ አታስመስል እሺ። ምንም አይነት ፍንጭና መረጃ ስላላገኛችሁ ትክክለኛ ማስረጃም ስለሌላችሁ ነው እንጂ አንተ አስበህ ዝም ልትል ትችላለህ። እህት ወንድም አላት ዝም አይደል እኮ እነሱም ቢሆኑ እኔን አክብረው ነው እያልኩሽ ነው። ከእኔ ነው መልስ እየጠበቁ የነበረው። የማይመስል ነገር ሳይሆን ቀርቶ አይደለም የማይመስል ነው እንዴ። እንዳንቺ እኮ ይሄን ያህል ማሰብ የተሳናቸው አይደሉም። ስለሚያስቡ ነው። ቢያንስ ልጅ እንዳለ ያውቃሉ። ተረዳሽኝ? ቢያንስ አንቺ እስር ቤት ገቢ ልጅ ከማን ጋር ይሆናል ብለው ያስባሉ። እናት አባት አለኝ በነገር ላይ ላስታውስ ፈለገ ነገር ቢሆን እናት አባት አለኝ። አንተ ምን እናት አባት አለው? አንተ አባቱ አለ፣ እኔ ብታሰር አባቱ አለ። ስለዚህ በዚህ ልክ ይቅርታ አንዴ ልጄ ምን ሆነብሽ ነው? አብርሃም ይኸውልህ በዚህ ልክ መጥተህ የሰውን ቤት አትበጥብጥ፣ ልጅህንም አትበጥብጥ። ስለዚህ የተኛ ልጅ ነው እየበጠበጥክ ያለው ሄርሜላ ማለት ነው። ትናንትናም ከትናንት ወዲያም እኮ ጨረስን እናንተ እኛ ጋር የለችም ብለህ ለምን የሰው ወሬ የሰው ወሬ አይደለም መረጃ እንኳን እየሰጡኝ እየመጣሁኝ ነበር። መረጃው ለኛም እንዴ አንተ እኮ ቢያንስ እየቀለድክ ነው ያለው። ባላደረኩት ነገር እና ልጨነቅ እንዴ ይህን ጭንቀት አንተ ላይ ያስጨንቅም እንዴ? ምንም ያላደረኩት ነገር ነው። እኔ ሄርሜላ መጥፋቷ እኔ ምንም በማላውቀው ነገር ልጨነቅና እንደዚህ ነው እናንተ ወንድምነት በቃ እኔ ነገርኩህ። ሄርሜላ እንደዚህ ነው ብለህ የምታስበው ትክክል ነው ብለህ የምታስበው አንተ ሄርሜላ እኔ ጋር የለችም። በቃ አሁን አንተም ጋር ትኑርም አትኑርም በቃ እኔ ጋር የለችም ብለህ ጨረስክ አይደለ? አሁን አዲስ ነገር መፍጠሩና ሰው ላይ መቀለዱ ለምን አስፈለገ ነው ያልኩህ። አዲስ ነገር እኮ የፈጠርኩት ነገር የለም። ለአቤል ልንጠይቀው ነው ልተባበርክ ነው እዛች ጋር የቆምኩት። አቤል ጋር ከሆነች ሶ በሰዓቱ የተቀለደ ቀልድ ነው እንጂ ለመቀለድ ሆን ብዬ ያደረኩት ነገር አይደለም። ሆን ብለህ ነው እንጂ ከዚህ በላይ ሆን ብለህ ነው አቢ ኤፍሬም። ለምን ነገሮችን ካደረኩ በኋላ እንደማያውቅ ሰው ነገሮችን እንትን የምትለው ሆን ብዬ ከመሰለህ ይምሰልህ ሲጀመር ማለት ነው። አንተ አሁን ያልገባህ ነገር የራስህ ሰዎች ጋር መርምር። አቤልም ይሁን አጠገቡ ያሉ ሰዎች መርምር። አንዳንዴ በእኛ ዳን እያልክ ነበር በእኛ ሽፋን አድርገው ብዙ ስራ ሊሰሩ ይችላሉ። አቤልም ሆነ ሌላም ሰውም ሆነ እነሱን ብትከታተል ይሻላል። እኛ ጋር ከምትከታተል ምንድነው የምትከታተለው? ሄርሜላ ያለችበት ቦታ ነው። እኛ ጋር እኮ ከአንድም ሁለቴም ነገርኩ የለችም ብለን ካለ ስለዚህ አቤልም ቢሆን አቤል ነው የቅርብ ጓደኛዋ ለሄርሜላ። ስለዚህ ያለችበት ያውቃል፣ የት እንደምትሄድም ያውቃል። አንተ ሳታውቃት በፊት እኮ ሄርሜላን ያውቃታል አይደል? ስለዚህ እሱን ሄደህ ጠይቀው። ትክክለኛ ነገር ዝም ብለህ አታውራ። የፈለገ ነገር አንተ ትክክለኛ ነገር ያየ ለምን እሱ ምን አለበት ነው ምን አስመስል ካልኩኝ እኔም እንደተጨነቀ ሰው ነው ይችላል። አንተ ስታስበው ምን አለው? እኔ ከሄርሜላ ጋር ምን አለኝ እንዴ? አንተማ ከእሷ ጋር ሆነ ብዙ ነገሮችን እያበራችሁ ያላችሁ ነገር የለኝም ከሄርሜላ ጋር እንዴ ምን አለ ይለኛል እንዴ? ባይሆን አቤል ሊኖረው ይችላል። ሄደህ ጠይቀው ኤፍሬም። ስነ ስርዓትን የምትይዝ ከሆነ ስነ ስርዓት እኔ ስነ ስርዓቴን ይዤ ነው እስከ ዛሬ ዝም ነው እያልኩ ያለሁት እየታገስኩ ነው ያለሁት። የፈለከው ነገር አድርገህ እኔ ምንም ባላደረኩት ነገር ማለት ነው ምንም ልፈራም አልችልም፣ ምንም ሊሆን አልችልም እስካላደረኩት ድረስ አድርጋል የሚል አካል መጥቶ ይጠይቀኝ። እሺ እዚህ ቤት ልምጣ ስለምድር ቅድም ጊዜ እንዳመጣልከኝ ምን ረብሻ እንደከምፈጥ ምን ረብሻ ለምን ረብሻ ያው እኮ ለምን ሰላም አልተፈጠረም እኮ እውነት ካለ ለምን አትምጣ? እሺ መጣካው ምን ፈጠርክ? ሰላም ጭቅጭቅ ነው እንጂ ፈጠርክ። ለምን ምንም ጭቅጭቅ የለውም። በቃ ማየት ያለብኝ ነገር አይቼ ይላል። እሺ አይተህ እሺ ምንም እኮ የምታምጣው ነገር የለም። መተህ ተጨቃጨቅ የሆነ ነገር ፈጠርክ እንጂ ምንም አዲስ ነገር የለም። ኤፍሬም ሊዘገይ ይችላል፣ ሁሉ ነገር መውጣቱ አይቀርም። እሺ ይውጣ። የዛን ጊዜ በጣም ነው የምታዝነው፣ በጣም ነው የምትጸጸተው። ይውጣ በቃ እሺ። የዛን ቢለይልን ይችላል። አሁን ከምንጨቃጨቅ የዛን እውነቱ ቢለይልን ይችላል። ወይም ደግሞ አንተ እንደዚህ ከምትለፋ ሄደህ ፖሊስ ጣቢያ መጥቶ መመርመር ያለበት አካል መጥቶ ይመርምር። አንተም ከኔ ጋር የምታወራውን ነገር እኮ እዛው ኖሬ ነው እኔ የማወራው ነገር ችግር የለውም። እኔ ችግር የለብኝም። እንደማንም አልንቀጠቀጥም። ያደረኩት ነገር የለም። መፈራውን ጉዳይ የለኝም። ፖሊስ መጣ እንትና መጣ ምንም ማነው ሰው ምንም አላደረገም። እኔ ባላጠፋሁት ነገር ማነው ሰው ምንም አያደርገኝም። የሰው ወሬ ግን እየሰማ ህይወትን ባበጠብጥ ጥሩ ነው። የሰው ልጅ ዝም ብሎ ያወራል። የሆነ እውነት ያወራል። ዝም ብሎ ያወራ ሰው አይደለም። ዝም ብሎ አያወራም። የሰው ልጅ የሆነ እውነት ይኖረዋል። ገባክ? ማንም ሰው ዝም ብሎ የሆነ ፍንጭ ሳይት ስላንተ ይናል ማን ይገደዋል? ስላንተ የሚያወራ አይኖርም። ወንድም ያንተ ጠላት ማነው? አንዳንዴ በማጠብቀው ሰው ወይም ደግሞ እንደዚህ በማጠርጥረው ሰው ነው ጠላትህ የሚሆነው። ስለዚህ ጠላትህን መርምር በመጀመሪያ ደረጃ። ኤፍሬም እኔ ጠላት የለብኝም። ከማንም ሰው ጋር የምደራረሰው ማንንም ሰው አስቀይሜም አላውቅም። ገባ?
ማንንም ሰው እሷን የምትሆን ማንንም ላይ ደርሳ አታውቅም። እና እኛ ደርሰን እናውቀው በደንብ ነው እንጂ ደርሰን የምታውቀው ምንድነው? እያወራኋት ላይ ራሱ እንዴት እንደሚያደርጋት እያየህ አይደል እንዴ? ሩቲ ልጁም ቢያለ ልጁም አንተ እየበጠበጥክ ነው። ይቅርታ ይጨርስክ መሰለኝ። ትቆያለህ። ማየት የምፈልገውን ነገር አይታለሁ እኮ። የሰው ልጅ ሲያከብርሽ ተከበሪ። ስነ ስርዓት ነው። ራስህ ክብርን አልፈህ እዚህ ማይሆን ጭቅጭቅ የምትፈጥረው አጉላት አታርግብኝ። አቡ ሰማኸኝ? ማየት የምትፈልገውን አይታለህ አይደለ? በቃ ሂድ። ዝም ብለህ አትበጥበጥ። መጠየቅ በምትፈልገው አግባብ ጠይቀኝ። ዝም ብለህ መተህ ስለተወራጨ ምንም የምታመጣው ነገር የለም። ገባ? ሲቀጥል ደግሞ አታስመስል። በዚህ ልክ እዚህ ቤት እንድመጣ አስጀመረ። መጀመሪያ እሱ አወራችሁ ለምን አልፈልግም አልሽ? አይ ለምን ነው አልፈልግም? ሲቀጥል ደግሞ ማለት ነው እኔ ከዚህ በፊት እዚህ ቤት መጥቻ ታዩሽ። እኔ ያስመሰልኩም ይሁን ምንም ይሁን እዚህ ቤት መጥቻ አላውቅም። ከዚህ በፊት ልትመጣ ትችላለህ። አለቀ በቃ። ምንም አዲስ ነገር ኖሮ አይደለም የምትመጣው ልጅ እኮ ዛሬ ልመጣ ነው ቤት ለምን የማይገባኝ ነገርና ቤቴ መተህ በረጋግደህ እዚህ ናት እዛ ናት በሚል ጉዳይ ግን ልታናግረኝ አልችልም። እኔ እኮ ትናንት አላልኩሽም ማለት ቤት ልምጣ ያልኩት ነበረው። እየሰማሁ አሁን እኮ ነው እንደዛ ያልኩት እኮ እዚህ ጋር እኮ በር እየደበደብክ ከዚህ ናት ክፈች እያልክ እየሰማሁ ምን ነው አይኔን ግንባር ያድርገዋል። ክሳንተ እንደዚህ እኔ መጀመሪያ ስደውል ልምጣ ነው ያልኩት የነበረው። ምንም ነገር አላልኩኝም አይደለ እንዴ? ልምጣ እዚህ ቤት ነው ያልኩት። እንደዛ ስል አይ መምጣት የለብህም ለምን አላችሁ ሁለታችሁ? ለምን አስፈለገ? እንዳትመጣ ስለፈለኩ እኮ። ምክንያትሽ ምንድን ነው? መብቴ ነው። ምክንያት ይጠበቅብኝ እንዴ? ያዋጣሻል ግን እንደዚህ መሆን ትክክል ነሽ? እርግጠኛ ነሽ? የሚቆጭሽን ነገር ባታደርጊ ጥሩ ነው። ነግሬሻለሁ። እውነት እያደረ መውጣቱ አይቀርም። ገባሽ? ነገ ከነገ ወዲያ ብዙ ነገሮች ማወቃችን አይቀርም። እውነቱ የሚውጣ እስቲ ነው የሚቆጨኝ። እስከዛሬም ብዙ ነገሮችን እየዋሸሽኝም ምንም እያልሽ እያሳለፍኩሽ ነው ያለሁት። በደንብ 100%። ገባሽ? እርጉዝ ሳትሆኚ እርጉዝ ነኝ ያልሽ፣ ከዛ ብዙ እኔን ለማጥፋት ብዙ ነገሮችን ሞከርሽ፣ ግን ደግሞ እየተሳካልሽ አይደለም። አሁን ደግሞ በመጨረሻ ጭራሽ በእንደዚህ አይነት መንገድ ደግሞ ዞሮች መጣሽ። መቼ ነገሮች እንደሚያበቃ ግን አይታወቅም። የዛን ጊዜ ግን ተጥፍሻለሁ ሩታ። እኔና ከአንቺ ጋር ምንም ነገር ኖሮኝ አይደለም በዚህ ልክ ከአንቺ ጋር የምመላለሰውና ከአንቺ ጋር እዚህ የምጨቃጨቀው ማለት ነው። ስነ ስርዓትሽን ይዘሽ እንትን የምትይ ከሆነ ስነ ስርዓትሽ ላይ ነው። ከዚህ በፊት እርጉዝ ነኝ ብለሽ ነበር አይደለ? እሺ ታዲያ የት አለ? አንተ ራስን እኮ አታምንም። ችግሩ ራስን በጣም ስለምትጠራጠር ፈሪ ስለሆንክ ምናምን ያኔ በድፍረት አሁን እንደዚህ አይነት ኮንፊደንስ ቢኖር እኔ ስለኮ መሄድ ትችል ነበር፣ ግን ራስን ኢቭን አታምነው። አይገርምም? ቢያንስ ከቀን ወደ ቀን እኮ የሆነ ለውጥ ማየት እንችል ነበር እኮ። ምንም አይነት ለውጥ ግን አላየንብሽም። ገባሽ? እየዋሸሽ ነው እንደታውቃለህ። እኔ እንደዛ ኮንፊደንስ ኖሮኝ እንሂድ እያልኩ ምንም ያልሄድከው ራስን ምን ያህል ባታምነው ነው። ቆይ በዚህ ልክ ራስን መጠራጠር ግን አይከብድም? ይከብዳል። ሲቀጥል ደግሞ ማለት ነው አሁን አንተ እዚች ጋር ከኔ ልጅ በላይ እነሱ ላይክ እንዳሰቡልኝ ምናምን አታስመስል። ገባ? እኔ ብታሰር እኔ የሆነ ነገር ወንጀል ሰርቼ ቢሆን ኖሮ አልታሰርም እንጂ ወንጀል ሰርቼ ቢሆን ኖሮ አንተ አባቷ አለ እነሱ አይጨንቃቸውም። የኔ ልጅ ከነሱ ልጅ አይበልጥም። እየነገርኩሽ ነው። ክፉ ወኛ ማን ነው የምታሙኘው? ሩታ እኔ እንዳንቺ ክፉ ሆኖ ብዙ ነገር ማድረግ ይችላል። የጠፋቸው እኮ እኔ ስላንተ አላወራሁም። የጠፋችሁ ልጃቸው ነች። እኔ መክሰስ ማሳሰር ይችሉ ነበር። ምንም አቀኝ እኔ አክብረው ነው ዝም ያሉት እያልኩሽ ነው። እሱማ እኮ ነገር ገብተሽ ታወሪያለሽ። ከልጃቸው ህይወት በልጦ ሄድች አትለኝ። እየነገርኩሽ ነው። እኔን አክብረውኝ ነው ዝም ያሉት። ብዙ ነገር ማድረግ ይችሉ ነበረ። ክብርና በህይወት መኖርና ለመኖር መቆየትና ለመቆየት በጣም ዲፈረንስ አላቸው። አክታት አርግብኝ። አሁን ጨርስ፣ ውጣልኝ። ጨርሳል አይደል? ጉዳይ ክናውታል አይደል? ሂድልኝ በቃ። ምንም ጭቅጭቅ አልፈልግም። ገባ? መጠየቅ የምትፈልግበትን ነገር በህግ እንጠይቃቸዋለን አልከን አይደል? እንጠይቃለን። ነገር ችግር የለውም። እኔ እስቲ መልስ ልጣ። የሚጠቅጥሽን ነገር ነው እያደረግሻለሽ። የሚጠቅጥሽን ነገር ነው ውጣ። ነግሬሻለሁ። ነገ ከነገ ወዲያ በዚህ ልክ እኔ ላይ እንደዚህ እንደጨከርሽ ነገ ብዙ ነገሮች ያገናኘናል። እኔ እና አንቺ ስነ ስርዓትሽን የምትይዝ ከሆነ ስነ ስርዓትሽን ነው እየነገርኩሽ ነው። እያስፈራራሁሽ አይደለም። ምናልባት እያስፈራራሁሽ ሊመስልሽ ይችላል፣ ግን ደግሞ እኔ ነገሮች እያበቃልኝ ስለሆነ ነው። እስከዛሬም በጣም እየታገስኩሽ ነው ያለው። ብዙ ነገሮችንም አልፌሻለሁ። ብዙ ነገሮችንም ዋሽተሽኝ ዝም ብዬሻለሁኝ። ገባሽ? ጭንቅላት እንዳለው ሰው በእናስብ ሞር የተሻለ ነው። ጭንቅላትሽን ሸክምሽው ዝም ብሎ ለቅል አይደለም። ስለዚህ በደንብ አድርገሽ ብታስቢበት ሞር የተሻለ ነው። ገባሽ? ዛሬን አይደለም ማየት ያለብሽ። ነገ ከነገ ወዲያ እኔና አንቺን ብዙ ነገር ያገናኘናል። እንደዛ እንኳን ማሰብ መቻል አልቻልሽም። የዛሬን ነው እየታይሽ ያለው። ምናልባት የዛሬን እኔን ማናደድ፣ የዛሬን እኔን ማስጨነቅ፣ ወይ የዛሬን እኛን እንደዚህ እንትን ማለት፣ ወይ እኛን መበቀል ምናምን የዛሬን እየታይሽ ያለሽው። ነገሽን ብታስቢ ሞር የተሻለ ነው ብዬ ነው የማስበው።
ስለነገ እኔ ሳሉን ፈጣሪ አንተ የምትሆን እንደዛ ፈጣሪ ያውቃል። ስለዚህ ደግሞ አሁንም ቢሆን አልረፈደብህም። የምትስተካከል ከሆነ ተስተካከል። ዝም ስል ይሄና ለኔ ወይ ሞኝ አይደለም። ገባክ? ምናልባት አንተ አሁን ዙሪያ ላይ ያሉ ሆይ እያሉ ሰዎች መቼም እንደማይጠቅሙ ልነግርህ እኔ ሆይ ባሪ ሰው መከተል ሳይት ሰው አይደለም። እሺ ችግር የለውም። ይሄ እንዳይመስልህ ደግሞ ስለ ጭንቅላት ታወራለህ። ጭንቅላት ላይናል እንደም ደፋር። እኔ ግን በዚህ ልክ እኔ ግራ ቢገባኝ እንዴ ሰው ስላለው ብቻ ሮጡ ማምጣት ተገቢ አይደለም። አረ ቤተሰቦች እንደዛ ነው እናንተ የምታስቡት? እኛ ምን አገባን? አብዛኛው ጊዜ ያው የሰው ወሬ ስለሚሰማ ነው ከሩታ ጋርም ከብዙ ሰው ጋር የሚጣለው። አሁንም መረጃ እነ ኤፍሬም ጋር ናት ሄርሜላ ከሩታ ጋር አይቻታለሁ ከኤፍሬም ጋር አይቻታለሁ የሚል ካለ መረጃ ይዞ ማምጣት ይችላል። ለአብርሃም ዛች ጋር ወሬ በማቀበል ምንም የምታመጡት ነገር የለም። አሁንም ቢሆን ከኤፍሬም ጋር ታይታለች የሚል መረጃ ካላችሁ አሁኑ አምጡ። ግን ወሬ በማቦካት እዚች ጋር ሌላ ትርፍ ነገር ባታወሩ ነው የሚሻለው። ወሬ አቀባዮች ማለት ነው። ማን ነው ምናችን ሞኝ ነው? እኛ ሲጀመር እሷን አልተተን እዚህ የምናበላው የምናጠጣው የምናስቀምጣት እንዴት ብታስቡ ነው ባካችሁ? በዚህ ላይ ልክ ጭንቅላታችሁ እንዴት ነው የሚያስበው? ዋው ጭንቅላት አሪፍ ጭንቅላት ያላችሁ መረጃውን የሚያቀበላችሁትም አለች ተብሎ የመጣውም ሰው አስተሳሰባችሁን ሳላደንቅላችሁ አላልፍም። እንዴት እንደዚህ እንደምታስቡ የሚገርም አስተሳሰብ ነው። እውነት ገና ነው የሚገርመኝ። እኔ አሁን የት ነው ሄደችው? እኛ እንርዳችኋለን አልናችሁ፣ በስነ ስርዓት እናገዛችሁ፣ እንተባበር፣ እንተጋገዝ ብያችሁ ነበር፣ ግን አላመናችሁበትም። ማለት እኛም በበኩላችን ማድረግ የምንችለውን ነገር አድርገን ልጅቷ እንድትገኝ ማድረግ የምንችልበትን ወይ እንፍጠር ብለን ነበር። ግን ደግሞ ዞራችሁ እናንተ እኛ ነው እየወቀሳችሁ ያላችሁት። ስለዚህ ከዚህ በላይ ልጁም እና ቤተሰቦች እኛ ጋር አሁንም ቢሆን አስረግጬ የምነግራችሁ ነገር ሄርሜላ እኛ ጋር የለችም። አብርሃሙን ከማናችሁም ምናልባት ልትጠረጥሩ ትችላላችሁ፣ በሁኔታዎች በይን ነገር ልትገምቱ ትችላላችሁ። ግን አሁንም ሄርሜላ እኛ ጋር የለችም። እንደውም ጊዜ ሳይረፍድባችሁ ሌላ ሰው ጋር ሄዳችሁ ማገሙት ሰው ጋር ሄዳችሁ በጠይቁ ነው የሚሻላችሁ። እና ወሬ አቀባዮች ደግሞ ረፍ ምንም አታመጡም። አወራችሁም አላወራችሁ ቢቀየር ነገር የለም እውነት እስካለ ድረስ ማለት ነውና ረፍ ብታርፉ ነው የሚሻለው። ብዙ ትርፍ ባንነጋገር አሪፍ ነውና ስነ ስርዓት ይዟችሁ በስነ ስርዓት በተከባበርን እንጂ እኔ ታቁኛላችሁ፣ ችግር የለብኝም። ማናችሁ ጋር እመጣለሁ። ግን ደግሞ እዚች ጋር ከወንድሜ ነው ወንድሜ በማከብረው መንገድ አከብረዋለሁ። አንዳንዴ ማየውን ኮሜንት ሰጡ ሰዎች አላችሁ እና ደግሞ የአብርሃም ወዳጅ ነው የምትሉ ሰዎች አላችሁና እናንተም እስቲ ወዳጅ እንደሆናችሁ በቅርቡ እናያለን። እኔ አሁን የአብርሃም ጠላት ነኝ አይደል? እናንተ ወዳጅ ናችሁ። እስቲ ማንም ለአብርሃም ወዳጅ እንደሆነና ማን ጠላት እንደሆነ በቅርቡ የሚለይለት ይሆናል። ችግር የለውም። ጊዜ ፈታው ብሏል አብርሃም። እውነቱን ነው። ጊዜ ማይፈታው ነገር የለም። እስቲ ጊዜ እስከሚፈታው እንጠብቃለን ማንኛውም ነገር። እናንተም በሰላም ነው ያቆያችሁ እስከዛ ድረስ። ሌላ ምንም እላችሁ ነገር የለም።